ኤቭሪዋን እንዴት ሰነበታችሁ? ባለፉት 3 ሴሽኖች የፊግማን ኢንዱስትሪ ምን እንደሚመስል ቻሌንጆቹን እንዲሁም ደግሞ ቤዚክ የሆኑ ፕሪንሲፕሎች እና የሂውማን ሳይኮሎጂ ዩኤክስ ዩዛቢሊቲ ቴስቶችን ስናይ ነበር። እንዲሁም ባለፈው ሴሽን ላይ የፊግማን ቱል አጠቃቀም እያየን ነበር። ዛሬ ደግሞ ከዛ የቀጠለውን እናያለን። ኦኬ ዛሬ የምናየው የፊግማ አውቶ ሌአውት የሚባለው ነው። what is auto layout? auto layout ማለት ለምሳሌ እንደዚህ አይነት ኦብጀክቶች ቢኖሩንና አንኦርጋናይዝ የሆነ ሌአውት ካላቸው እነሱ ሙሉ ሰሌክት እናደርግና ሺፍት እና ኤን በመንካት ወይም ደግሞ እዚህ ጋር የምታዩትን እቺኛዋን በመንካት ሌአውታቸውን ማስተካከል እንችላለን ማለት ነው። እንዲሁም ሲምፕሊ ርቀታቸውን እንደዚህ አጀስት ማድረግ እንችላለን። እሱ ብቻ አይደለም፣ ኮለመን ማድረግ እንችላለን። እንደገና ወደ ሮም መቀየር እንችላለን ማለት ነው። ስለዚህ አውቶ ሌአውት ላይ እንደዚህ ማድረግ እንችላለን። ሌላኛው ለምሳሌ የፕሮፋይል አቫተር እየሰራን ቢሆን እንደዚህ ያደርግን፣ ከዛስ ስም ይኖራል፣ ዳንኤል ሳይክል ጨምር፣ ኦንላይን የሚል እኛውን አጥፈው፣ ከዛ ዴት እናድርገው። እሺ እንደዚህ አይነት ነገር ቢኖር እንዴት ነው ነገሮችን ኦርጋናይዝ ማድረግ የምችሉት? የመጀመሪያ ሁለቱን ሺፍት እና ኤ ነክታችሁ አውቶ ሌአውት ውስጥ ማድረግ፣ ከዛን ሁለተኛ ደግሞ ሁለቱንም አንድ ላይ አውቶ ሌአውት ውስጥ መክተት ማለት ነው። ሶ በዚህ መልኩ አውቶ ሌአውትን መጠቀም እንችላለን። እሺ ቀጣይ የምናየው የሚሆነው ደግሞ ኮምፖነንት ነው። ኮምፖነንት ማለት ላይክ እንደ ቴምፕሌት ውሰዱትና አንድ ነገር ደጋግማችሁ የምትጠቀሙ ከሆነ ያንን ሁልጊዜ እንደ አዲስ ሞዲፋይ ማድረግ አይጠበቅባችሁም። ሶ አንድ ኮምፖነንት ኦብጀክቱን ክሬት አድርጋችሁ ከዛ ሌላ ኢንስታንስ ክሬት በማድረግ መጠቀም ትችላላችሁ ማለት ነው። ለምሳሌ መጀመሪያ በአውቶ ሌአውት በተን ልስራ። እሺ ኦኬ ከዚህ በኋላ ምን እናደርገዋለን? ሺፍት እና ነክተን አውቶ ሌአውት ውስጥ እንከተዋለን። ከዛን ከለር እንስተው፣ ከዛን ማስፋት እንችላለን። ኢቭን ይሄኛውን ፊል ካረግ ነው ዊድዝ የሚለውን የፈለገንን ነገር ብንጽፍ አብሮ ማች ያደርጋል ማለት ነው ከእንትኑ ጋር። ኦኬ ስለዚህ በተን አለን። ይህንን በተን ኮምፖነንት ማድረግ ከፈለግን ምንድነው የምናደርገው? አያችኋት እችኛዋን ኮምፖነንት ክሬት አደረግን ማለት ነው። ፐርፕል ሲሆን ወደ ኋላ ኮንትሮል ዜድ አድርጌ ልመልስላችሁ። ይሄ ኖርማል ፍሬም ሲሆን በሰማያዊ ሲሆን ፍሬም ነው። ኮምፖነንት ስናደርገው ግን ፐርፕል ይሆናል፣ እንትኑ ራሱ ይቀየራል ማለት ነው። ኦኬ ሶ ይሄንን ኮፒ አሳረገው ኢንስታንስ ሆነ ማለት ነው። ሌላ ተጨማሪ የዚህኛውን ኦብጀክት ሪፕሊኬት አደረገ ማለት ነው። አሁን እዚህ ጋር የላኛውን ብቻ ብቀይር የታችኛውም አብሮ ይቀየራል ማለት ነው። ራይት ኦኬ እንዴት ነው? ሌላኛውም እዚህም አሴት ውስጥም እናገኘዋለን። created in this file የሚለው ውስጥ ይሄንን እንዲያርገን ድጋሚ መጠቀም እንችላለን ማለት ነው። ኦኬ እሺ እነዚህ እናጥፋቸው። ስለዚህ በተን መጠቀም ኮምፖነንት መጠቀም የሚረዳን ለበተን ብቻ አይደለም። ለምሳሌ እንትን ክሬት እናርግ፣ ካርዶች ክሬት እናርግ።
ኦኬ ስለዚህ ይሄን ሰራም ማለት ነው። አሁን ይሄንን እንደ ኮምፖነንት ክሬት ከፈለግን እዚህ ኮምፖነንት እናደርገዋለን። ተመሳሳይ እንደዚህ አይነት ካርዶች ካሉ ራሱን ዱፕሊኬት በማድረግ ወይም ከዚህ ጋር ይሄንን ድራግ በማድረግ እንደዚህ ያደርገን ኮምፖነንቶችን ክሬት ማድረግ እንችላለን ማለት ነው። አንዱ ጋር ሲቀይሩ ሙሉ ጋር ይቀየራል ማለት ነው። ነገር ግን ኢንስታንሶቹን ከቀየራችሁ የነሱ ኢንስታንሱ ብቻ ነው የሚቀየረው፣ ዋናው አይቀየርም። ኦኬ ለምሳሌ እዚህ ጋር ሰላም ብል እዚህ ጋር ሄሎ ብል እንትኑ አይቀየርም። ስለዚህ ዋናውን ከለሩን ማኔጅ ማድረግ እንችላለን ማለት ነው። ኦኬ ስለዚህ የኮምፖነንት ጥቅም ሪዘብል የሆነ ኮምፖነንቶችን ክሬት ማድረግ ነው ማለት ነው። ኦኬ እሺ ቀጣይ የምናየው ደግሞ ቫሪያብል ነው። ቫሪያብል ማለት ቼንጅ የሚያደርጉ በከለር ሊሆን ይችላል፣ በተለያየ አስፔክት እነሱን ቫሪያብሎችን እንዴት መጠቀም እንደምንችል ላሳያችሁ። መጀመሪያው እንደቀደመው በተን መጀመሪያ ክሬት እናድርግ። እሺ ከዛን ሺፍት እና ኤ ከዛን ከለር እንስጠው። እሺ ከዛን እናደርጋለን እንነካውና ኮምፖነንት እናደርገዋለን። ከኮምፖነንት በኋላ ደግሞ ድጋሜ እቺ ጋር ዳይመንድ የምትመስላለች አድ ቫሪያንት ራይት። ከዛስ አንድም ልጨምርበት እዚህ ጋር 3 አድርገው። እሺ ይሄኛውን ምንም በለው በተን 2 3 በለው። እሺ ከዛን ከለሮቹን እንቀይራቸው። ስለዚህ እንደዚህ ያደረግን ማለት ነው። ከዛን እያንዳንዱን እንትኖች ስም መቀየር እንችላለን። ይሄንን ቤዝ በተን እንበለው፣ ዋናው በተን ቤዝ 2 ዘንኛውን ቤዝ 3 ወይም በተን 3። እሺ ከዛን እንዴት ነው መጠቀም በኋላ ላይ ያው ፕሮቶታይፕን ስለምናይ አሳያችኋለሁ። አሁን ግን ዝም ብዬ ራፍሊ ልቀጥል። ፍሬም ክሬት ላድርግና ያሱ ብቻ ሳይሆን ቆይ ከፍሬም በፊት ይሄን ድራግ አደረኩት ማለት ነው። ስለዚህ አያችሁት እዚህ ጋር ፕሮፐርቲውን ስዊች ማድረግ እችላለሁ በቀላሉ ራይት። ስለዚህ በእንደዚህ አይነት መልክ ቫሪያብልን መጠቀም እንችላለን ማለት ነው። ሰው እንደነገርኳችሁ ይሄኛው አድቫንስ ኮርስ አይደለም። አድቫንስ ላይ እያንዳንዱ ስለ ቫሪያብል ለብቻው ቪዲዮ እንሰራለን። ነገር ግን ጀስት እንዴት ይሰራል ቫሪያብል የሚለውና ኮንሰፕቱን አንደርስታንድ እንድታደርጉ ነው ማለት ነው። ኦኬ ሌላኛው የቫሪያብል ጥቅም ከለር ነው። ይሄው እዚህ ጋር ቫሪያብል ይላል አይደል? ለምሳሌ ትልቅ ፕሮጀክት ልትሰሩ ትችላላችሁ። ያንን ትልቅ ፕሮጀክት ስትሰሩ እዚህ ጋር እንሄዳለን። ከዛን ክሬት ከለር ዛን የከለሩ ስም ቤዝ ከለር እንበለው። ከዛን ሁለተኛ ቀለሙን ጥቁር እናድርገው። ላይክ እንደዚህ አይነት ጥቁር ከለር እንጨምረውንም ከለር። ከዛን አክሰንቱን እንደዚህ አይነት እናድርገው። ከዛም ዋይት ከለር ጨምር። ሶ እኚህን ከለሮች ክሬት አደረግን ማለት ነው ራይት። ከዛ በኋላ ከዚህ እንወጣና ላይክ እዚህ ፍሬም ላይ የሆነ ነገር እየሰራ ነው እንበል። ሶ አሁን እዚህ ጋር ከለር ስንመርጥ ድሮ እንዴት ነው የምናደርገው? እዚህ ላይ ሄደን የምንፈልገውን ከለር ወይም ደግሞ እዚህ ውስጥ ነበር የምንመርጠው። አሁን ግን ላይብረሪ የሚል ጋር እንሄድና አያችኋቸው ቅድም ክሬት ያደረኳቸው
ይህንን ላድርግ። ከዛን ዲፍረንት የሆነ ፔጅ ሰራው እንበል፣ በጣም ብዙ ፔጆች ሰራው። ከዛ በኋላ ከነዛ ፔጆች በኋላ እንደ ድንገት በጣም ብዙ እንበለው እስቲ እያደረግን በጣም ብዙ ፔጅ ተሰራ። ከዛን የሆነ ሰዓት ላይ ክላይንት እንትናችን አክሰንት ብራንድ ከለራችን ይቀየር ቢል አስቡት፣ እያንዳንዱ ድሮ ቢሆን እያንዳንዱ ጋር እየሄድን ነበር የምንቀይረው። አሁን ግን ቫሪያብል የሚባል ነገር ስላለን ምንድነው የምናደርገው? እዚሁ ቫሪያብል ላይ እንሄዳለን። አክሰንት የሚለው ጋር እንሄድና አንዷን ስንቀይር አያችሁ ሙሉ ሲቀየር። ስለዚህ አንደኛው መንገድ የቫሪያብል ጥቅም በከለር ዋይዝ ይሄኛው ነው ማለት ነው። እሺ ሌላኛው የምናየው ፕሮቶታይፒንግ ነው። ፕሮቶታይፒንግ ማለት ምን ማለት ነው? የተለያዩ ሴክሽኖችን ማገናኘት እና እዚህ ላይ ዲዛይን ላይ ምንድነው ስናይ የነበረው እንዴት ምን ይመስላል how it looks የሚለው ነበር። ፕሮቶታይፕ ላይ ግን ለምሳሌ አንዱን በተን ስነካው ወደ የትኛው ፔጅ ይሄዳል፣ ኢንተራክሽኑ ምን ይመስላል፣ አኒሜሽኖቹ ምን ይመስላል የሚለው እንዳለ የምንሰራው ፕሮቶታይፕ ላይ ነው ማለት ነው። ስለዚህ አሁን ቤዚክ የሆነ አንድ ሞባይል አፕ ላይ ያለ ኢንተራክሽን ስራ ማለት ነው። ከኦንቦርዲንግ እንጀምር። እሺ ኦንቦርዲንግ ማለት አንድ አፕ ሲጀምር ስለ አፑ ፊውቸር የሚያወራ ሴክሽን ማለት ነው። እሺ ስለዚህ እንዲሆነ አይነት ዲስክሪፕሽን አለ። ከዛን እዚህ ጋር በተን አለ። እሺ በተናችንን እቺ እንዲናርጋት። እሺ ከዛን ቀጣይ ይሄ በተን ሲነካ ደግሞ ወደ ሌላ እንትን ነው የሚሄደው። ላይክ እንደዚህ አይነት ነገር ያለው ፔጅ ላይ ይሄዳል። ከዛን ይሄ በተን ሲነካ ደግሞ ወደ ቀጣዩ ወደ የት ይሄዳል? ዲዩስቲ ወደ ላይ ሆኖ እንደዚህ አይነት ፔጅ ይሄዳል ማለት ነው። ሶ እንዴት ነው የምናገናኘው? አሁን ሌላኛው ከዛ በፊት እንዴት ሞባይል አፕ ፕሮቶታይፑን ማየት ከፈለግን እንነካውና እዚህ ጋር ያያችሁ ፕሮቶታይፕ እንላለን። ከዛስ አያችኋችን ፕሌይ ምልክቷን ፕሌይ ስናደርግ ሎድ ያደርጋል ማለት ነው። አያችሁ። ስለዚህ እንደዚህ አይነት ኦፕሽን መጣልን ማለት ነው። እንዴት ነው ፋይናል ዲዛይናችን ለክላይንትም ሊሆን ይችላል ኢንተራክሽኑንም የምናይበት ቦታ ማለት ነው። ሌላኛው ኦፕሽን ደግሞ ቀደም ፕሌን ነው የነካሁት። ሌላኛው ኦፕሽን እዚሁ ራሱን ነክተ ነው ሺፍት እና ስፔስ እንነካ እዚሁ ስክሪናችን ላይ ዲዛይን እያደረግን ቼንጁን ማየት እንችላለን ማለት ነው። ያችሁ ስቀይር ምነካውን ስክሪን እዚህ ጋር ያመጣልኛል። ምን ነው የነካሁት? ሺፍት እና ስፔስ። እሺ ስለዚህ አሁን ዲዛይን ላይ ሲሆን አሁን ይሄንን ስነካው ምንም የተለየ ነገር የለውም ራይት። ፕሮቶታይፕ ላይ ሲሆን ግን የሆነች ፕላስ ምልክት ትመጣለች። ከዛ ስጎትታት እሷን ተጭኜ ገመድ ይመስላል ወደ የትኛው ፔጅ ሊሂድ የሚለውን ያሳያል ማለት። ስለዚህ ወደዚህኛው ፔጅ እንዲሄድ ከፈለኩ እሱ ላይ ለቃታለሁ። እሱ ላይ ስለቃት ግን እዚህ ጋር ኢንተራክሽን የሚል መጣ ራይት። ስለዚህ ኢንተራክሽን ላይ የተለያዩ ፖይንቶች አሉ። ዲፕ አንሄድም እንደነገርኳችሁ ቢግነር ነው፣ ግን ራፍሊ ላሳያችሁ። ትሪገር የሚለው ምን ሲሆን ነው ወደዛኛው ፔጅ የሚሄደው የሚለው ነው ትሪገር። ለምሳሌ ይሄን በተን ምን ሳረግ ስነካው ነው፣ ድራግ ሳረግ ነው፣ ሎንግ ፕረስ ሳረግ ነው፣ ምን ሳረግ ነው ወደዛኛው ፔጅ ሊሄድ የሚለው ይሄንን ስነካው አሁን ለጊዜው ኦን ታፕ ወይም ክሊክ ስናደርገው ማለት ነው። ሌላኛው ኦን ድራግ ስንጎትተው፣ ፋይል ኦቨሪንግ ዌብሳይት ከሆነ ከርሰራችንን ስናስገባበት እንቅስቃሴ እንዲያሳይ ማለት ነው። ስናወጣ ይመለሳል። ፋይል ፕሬሲንግ ስንጫን እያለ ሁሉም ፕሮፐርቲዎች አሉ ማለት ነው። ከዛን አክሽን የሚለው ያው ናቪጌት ነው በአሁኑ፣ ሌሎቹን ሌላ ጊዜ እናያቸዋለን። ከዛን ዴስቲኔሽን ወደ የትኛው ፔጅ ሂድ ነው፣ ወደ አይፎን 17 2 የሚለው አለ፣ ወደ እሱ ነው የሚሄደው። አኒሜሽን ኢንስታንት አለ፣ ዲሶልቭ አለ እያለ ብዙ አይነት አሉ። ሪከመንድ ለስሙዝ ለሆነ ኢንተራክሽን ስማርት አኒሜሽንን መርጣለሁ። ከዛን እዚህ ጋር የተለያዩ ከርቮች አሉ። እኚህ ከርቮች ምንድነው የሚነግሯችሁ? አኒሜሽኑን ስፒዱን ነው። ስፒዱ ማለት ዱሬሽኑን ሳይሆን እንዴት ቢሄቭ ያርግ። ለምሳሌ ፍጥን ብሎ ከዛ መጨረሻ ላይ ቀስ ይበል ወይስ ቀስ ብሎ ይጀምርና ፍጥን ይበል የሚለውን ነው። ይህንን ጥሩ አንደርስታንድ እንድታደርጉ ያዘጋጀውላችሁ ይሄኛው ዌብሳይት አለ፣ ቼክ አድርጉት። እዚህ ላይ ይህንን ሰርች አድርጉትና እያንዳንዱን ፕሮፐርቲ ያሳያችኋል። አሁን ኤሲን ሲሆን እንዴት ነው አይታችኋል። አኒሜሽን ቀስ ብሎ ይጀምርና ፍጥን ይላል። ከዛስ ኤሳውት ሲሆን ደግሞ የዛኛው ተቃራኒ ማለት ነው። ከዛን ይሄኛው ሲሆን ግራፉን እዚህ ጋር ያያችሁት ቀስ ብሎ ይጀምርና ፍጥን ይልና ከዛን ደግሞ ቀስ ይላል። ስለዚህ
በዚህ መልክ እነዚህ ነገሮች ማስተር አድርጓቸው ማለት ነው እኚህን እያንዳንዱን ፕሮፐርቲ። እንደገና ደግሞ ሜቢ እኔ በራሴ ክሬት ማድረግ ፈልጋለሁ የምትሉ ከሆነ ደግሞ እዚህ ጋር ከስተም ስፕሪንግ የሚል አለ። እያንዳንዱን ፕሮፐርቲ ማኔጅ ማድረግ ትችላላችሁ። ስቲፍነሱን፣ ዳምፒንግ፣ ማሱን እያንዳንዱን እየቀያየራችሁ ሁሉንም ራሳችሁ ማኔጅ ማድረግ ትችላላችሁ ማለት ነው። አሁን ግን ፍሪ ሜድ የሆነውን ለጊዜው ማንን ልጠቀም ኤልሲን እንጠቀማለሁ ማለት ነው። እዚህ ጋር ፕሮፐርቲውን ደግሞ ያሳያችኋል፣ ፕሪቪው ያደርግላችኋል የኛው ሲሆን እንዴት እንደሚሆን። ኦኬ ስለዚህ አሁን ይሄ ሲነካ ወደዚህኛው ሂድ ብየዋለሁ። እስቲ ነው ራይት ወደዚህኛው ፔጅ ሄደ ማለት ነው። ወደ ኋላ መመለስ ብፈልግ ይሄኛውን ነክቼ ወደ ኋላ ተመለስ፣ ይሄኛውን ነክቼ ወደ ቀጣዩ ፔጅ ሲሆን ደግሞ ወደዚህኛው ፔጅ። ኦኬ ስለዚህ እስቲ ነው አያችሁ ወደ ቀጣዩ ፔጆች ሄደ ማለት ነው። ስለዚህ ፕሮቶታይፕ ላይ እያንዳንዱን ኢንተራክሽን በዚህ መልክ ማየት እንችላለን። እሺ ሌላኛው ደግሞ ሲምፕል እንትን እንስራ። ለምሳሌ ቴሌግራም የቴሌግራምን ናቪጌሽን ባር እንስራ። እሺ እነዚህን እናጥፋቸው። ኤፍ እነካለን፣ አዲስ ፍሬም ክሬት እናደርጋለን። ከዛን ሬክታንግል ፕሮቶታይፕ ወደ ዲዛይን እንመለሳለን። ዲናርክ ዳርክ የሆነ ነገር እናድርግ። የዲዛይኑ ባክግራውንድ ቀይ ነጣል አድርገው። ከዛን ቴክስት ላስገባ። ቴክስት ሆም 16 ቦልድ ሚዲየም ላድርገው፣ ነጭ ላድርገው። ከዛን ከስር የሆነች ባር ነገር አክሰንት ከለር እንጠቀም። ከዛ እንደዚህ አይነት ሌላ ኮንታክት አባውት እንዲሚል ክሬት አደረግን ማለት ነው። ከዛ ይህንን ይዝም ብለን ሴንተር እናድርጋቸው። ያ እንትኑን ዩአዩ አሪፍ መሆኑን አትዩት። ጀስት ፕሮቶታይፕ ላሳያችሁ ነው። ከዛን እዚህ ጋር የአፑን ስም 20 ፒክስል እናድርገው ብለን ኔክስት ዲዛይን ብለው። እሺ ከዛ ውጪ ደግሞ ምን እናስገባበት? እስቲ አይከን እናስገባ። ስለ አይከን ተምረናል። ጊላ አክሽን ላይ ሄደን አይከን ሂውጅ አይከን ይባላል። ቼክ አድርጉት። ከዛ ሜኑን በልና የሜኑን አስገባ። እሺ ከዛ ይሄንን እዚህ እናስገባና ከለሩን ጨምረው ከዛና አላይመንት እንጠብቅ። ከዛን ውስጥ ደግሞ ምናርግ የሆኑ እንደዚህ አይነት ነገሮች አሉ ይባል። ቦርደር ራዲየስ ትንሽ እንስጣው። ከዛን ይሄንን ራሱን ዱፕሊኬት እናርግ። የዱፕሊኬት ሾርት ከት ምንድነው ብያቸዋለሁ። ሺፍት እና አልተን ተጭነን የምንፈልገውን ኦብጀክት ነክተን ሺፍት እና አልተን ተጭነን እንዲህ ስናደርግ ዱፕሊኬት ያደርጋል። ይህንን ይመስላል ማለት ነው። እሺ አሁን የትኛውን ቀጣይ እንስራ? ይሄ ፔጅ ሲሰራ ከዚህ ጋር የሆነ ድሮወር እንዲወጣ እናርግ። እሺ እንዴት ነው የምናደርገው? መጀመሪያ ራሱን ፔጅ ኮፒ እናደርገዋለን። ከዛን የሆነ ሬክታንግል ክሬት ውስጥ እናርግ። እንዲህ አይነት ነገር። ስለዚህ ምንድነው የምናደርገው? ይሄኛው ሲነካ ወደዚህኛው ፔጅ እንዲሄድ ከፈለኩ ሺፍት እና ኢን ወይም እዚህ ጋር ፕሮቶታይፕ መሄድ። ሌላኛው ሾርት ከት ሺፍት እና ኢን ደጋግማችሁ ስነኩ ወይ ወደ ዲዛይን ወይ ወደ ፕሮቶታይፕ ይሄዳል ማለት ነው። ፕሮቶታይፕ ላይ ይሄንን ተጭነን እዚህ ላይ እናደርገዋለን። ከዛስ ሙሉ ይሄኛው ሲነካ ደግሞ ኦኬ እዚች ጋር የሆነች ኤክስ እንስራ። አይከን እናስገባሽ።
እሺ ኤክስ ስትነካ ደግሞ ወደ ኋላ እንዲመለስ ነው የምናደርገው። ስለዚህ ኒው ሺፍት እና አሁን እንትኑን ምንድነው ስሙ ፍሬሙን ነካና ሺፍት እና ስፔስ ነካለን። እዚህ ጋር ይመጣልናል። ኦኬ ቆይ ፍሬሙን ላጥፋው ለጊዜው። ፍሬም ለማጥፋት ደግሞ ፕሮቶታይፕ ሴቲንግ ላይ ታያችሁ እዚህ ላይ እና እዚህ ጋር ከዛን ሾው ፕሮቶታይፕ ሴቲንግ የሚላል። አሁን እዚህ ጋር ዲቫይሳችሁን መምረጥ ትችላላችሁ። ከዛን ደግሞ ከለሩን መቀየር ትችላላችሁ። ምሳሌ አሁን በነጭ የእንትን ላይ ነው የሚቀየረው አክቹአሊ እዚህኛው ፕሮቶታይፕ ላይ። ካልፈለጋችሁ ደግሞ ነን ማለት ትችላላችሁ ነው ዲቫይስ ስትሉት እንደዚህ ይሆናል። እሺ ስለዚህ አሁን ዝም ብዬ ፕሮቶታይፕ ላይ መጥቼ ባዶ ስክሪን እንዲነካ ሰራ ምን ክሊከብል እንደሆነ ወይም ምን ፕሮቶታይፕ ላይ እንደሚሰራ ያሳየኛል ማለት ነው። ይሄን ስነካው አያችሁ እንደዚህ አይነት ወጣልኝ ማለት ነው። ወደ ኋላ ለመመለስ ደግሞ እቺን ስነካ አሁን ግን የሆነ ትሪክ ላሳያችሁ። እንዲህ ስነካ አይታችሁ ከሆነ ዝም ብሎ ከየት ነው እንትን ያለው ዝም ብሎ አፒር ነው ያደረገው አይደል? ይሄ እንትኑ ግን እንደዚህ ውጥት እንዲል ከፈለኩ እንደሚደረግ ላሳያችሁ። ላጥፋው ይሄንን ቆይ ቺኛን እዚህ ላርጋት ከዛኔ ላጥፋውና ምንድነው ማድረገው መጀመሪያ ክሬት አደርጋለሁ የመጀመሪያው ስክሪን ላይ እንደዚህ አይነት አያችኋትችን ከዛን ኦፓሲቲዋ እንዲቀንሳለሁ። ከዛን ይሄንን ምን አደርጋለሁ ቆይ ከዛ በፊት ኦፓሲቲዋ ልጨምራትና ወደ ውስጥ ላስገባት። እሺ ከዛ ምን አደርጋለሁ ይሄንኑ ኮፒ መልሼ አደርጋለሁ። ከዛ አስቀድም እዚህ ጋር ክሬት ያደረኳት አለች አይደል? እሷን ነካትና እንዲያስረዝማታለሁ። ከዛን እቺን ኤክስን አመጣለሁ። እሺ አሁን ፕሮቶታይፕ ሞድ ላይ ለመቀየር ከፈለኩ እዚህ ጋር መሄድ ይችላል። ሺፍት እና ኢ ነካለሁ። ከዛን ይሄ ፔጅ ይሄ ሲነካ ወዴት ሂድ? ወደዚህ ሂድ። እሺ አያችሁ ከጎን ወጣ ማለት ነው። እሺ ከዛን ደግሞ ቀጣይ ምንድነው የምናየው ፔጅ ሲቀይር አሁን ይሄንን ስነካ ወደዛኛው እንዲሄድ ከፈለኩ ቀላል ነው በጣም። ይሄንን ራሱኑ ኮፒ አደርገዋለሁ። ከዛ በፊት ግን እኚህን አክቲቭ አለመሆናቸውን ለማሳየት እንዲህ ላድርጋቸው። ያኛው ኦልሬዲ እሺ ከዛን ይላተውና ድጋሜ ራሱኑ ላምጣው። እሺ ከዛን ይሄ ሲነካ ኮንታክት ሲነካ ወዴት እንዲሄድ ወደዚህኛው ፔጅ። ሌላኛው ካሁኑ ማስተካከል ያለባችሁ ነገር ሪኔም ማድረግ ሌየሮችን። አሁን ይሄ ሆም ከሆነ ሆም በሉት፣ ይሄ ሜኑ በሉት። ከዛን ይሄኛውን ደግሞ ኮንታክት ላይ ስለሚሆን መጀመሪያ እንቀይረው። ይሄኛውን ወደ ምን ወደ ነጭ፣ ይሄኛውን ወደ ግሬ። ከዛን እቺኛዋ ባር ወደ መሃል ትመጣለች ማለት ነው። እዚህ ይሄ ምንድነው ኮንታክት። ከዛስ ወደ ሆም መመለስ ሲፈልግ ደግሞ ፕሮቶታይፕ ላይ እንሄድና ወደ ሆም። እሺ ከዛን ቀጣይ ምን ስራ ማለት ነው የዚህኛውንም ነጭ እናድርገው። እቺኛዋ ባር እንዲህ ትመጣለች፣ እቺ ግሬ ትሆናለች። እሺ ከዛን ኮንታክት ሲነካ ወዴት ይሄዳል? ወደ ኮንታክት። ሆም ሲነካ ወደ ሆም። አባውት ሲነካ ወደ አባውት። ይሄኛው አባውት እንበለው አባውት። ከዛን ስቲኒዮ ክስተት ካለ አብራን ፊገር አውት እናድርገው። እንዲህ ስናረጋቸው ስለዚህ እንዲሳረግ ምንድነው አባውት አልተሰራችም ማለት ነው። ስለዚህ አባውት ጋር ሄድና አባውት ላይ ከዛን አሁን መጣ ማለት ነው። ኦኬ እነዚህን ደግሞ ውስጥ ያሉትን ኮንተንት መቀየሩን ለማየት እንዲረዳን ታች አድርገን ይሄንን ዝም ብለን እናድርገው። ሌላውን ኮንተንት ደግሞ እንዴት እናድርገው? ይሄን ወደ ታች አድርገናቸው እናጥፋውና የስ እንዲሁ ቪዚብል እንዲሁ ማለት ነው። እሺ ራይት። ስለዚህ እንደዚህ አይነት ነገር ክሬት አደረግን ማለት ነው። እሺ ሌላኛው ኩዌሽን የሚሆነው እንዴት ነው ስክሮል እንዲሆንስ ማድረግ የምችለው የሚለው ነው። ራይት ስክሮል ማድረግ ከፈለጋችሁ ደግሞ ለብቻውን ሌላ እንትን እንስራ። ይሄኛውን ፕሮቶታይፑን እዚህ ላይ ያሉትን እናጥፋቸውና እዚህ ጋር ሌላ አፕ እንስራ ማለት ነው።
እሺ ያ ከለሩ እንዳትዩት ጀስት ፕሮቶታይፕ እያሳያችሁ ስለሆነ ነው። ሰው እንዴት ነው ቀጣዩ ሀሳብ ደግሞ ስክሮል ሳረግ ይሄ ኦብጀክቱ ወደ ውስጥ እንዲገባና እንዲወጣ እዚህ ጋር ቤዚክ በጣም የምንማረው ነገር አለ፣ ቼክ አድርጉት። ስለዚህ ምን አደርጋለሁ እነዚህን ነገሮች ስክሮል እንዲሆኑ ኦቨርፍሎ እንዲያደርጉ ብዙ ኮንተንት ላርጋቸዋል ራሱ ነው መልሼ እንዲህ ላርጋ። ከዛን ስክሮል ማድረጉ እንድናቀው በመሃል ከለር እንዲናርግበት አዲስን ከምሰራ ስለዚህ እንሰራን ማለት ነው። ከዛ እኔንን አውቶ ሌአውት ውስጥ ልክተተው። እሺ ከዛ ምንድነው ማድረገው እዚህ ጋር አዲስ ፍሬም ክሬት አደርጋለሁ መሃል ላይ እንዲህ ፍሬም ክሬት አደርግና ፕሮቶታይፕ ላይ ሄዳለሁ። ከዛን ስክሮሊንግ ኦቨርፍሎ ሲል ኖ ነው የሚለው አይደል፣ ቨርቲካል እለዋለሁ። ከዛስ ይሄንን ኦብጀክት ውስጡ አስገባበታለሁ ማለት ነው። እሺ ከዛን ይውስጥ ኦኬ ኖ ስክሮሊንግ ነው የሚለው አይ ቲንክ እስቲ ቆይ ኦኬ አልሰራም። ምንድነው እስቲ ፊገር አውት እናድርገው። ምንድነው የሚለው ኦኬ እሺ እንዲህ ማድረግ እንችላለን። እኛው ላጥፋውና ራሱ ነው እንደዚህ ያስገባውበት። ከዛን ዋናው ፔጁን ነካውና ስክሮሊንግ የሚለውን ቨርቲካል ቨርቲካል ኦኬ አያችሁት ስክሮል ማድረግ ጀመረ ማለት ነው። ነገር ግን ስክሮል ሳደርግ ይሄኛው ፊክስድ እንዲሆን ፈልጋለሁ አይደል ላይ ያሉት ኦብጀክቶች። ስለዚህ ምንድነው ማድረገው እነሱን ሙሉ ሰሌክት አረጋቸውና ፕሮቶታይፕ ላይ ሄድና ምን እላለሁ ፊክስድ አረጋቸዋለሁ ማለት ነው። እሺ አያ ራይት። ስለዚህ እንደዚህ ያደረገ ማለት ነው። ሶ ይሄም ሴም ሴናሪዮ ልክ ለነዚህም ስክሮል እንዲያደርግ ማድረግ ትችላላችሁ ማለት ነው። እሺ ሶ የዛሬው ሴሽን ይሄን ይመስላል። ቴንክ ዩ ኤቭሪዋን።